ጋይስ እንዴት ናችሁ? ሰላም ናችሁ? የመስኪን ሴኖ ቲዩብ ቤተሰቦች አማን ነው ሁሉ ሰላም አለን። እግዚአብሔር ይመስገን ደህና ናችሁ ጋይስ? ሁሉ አማን። በመጀመሪያ በጣም ነው የማመሰግነው ለምታደርጉልኝ ኮሜንት፣ ሰብስክራይብ፣ ላይክ፣ ሼር ስለ ሁሉም ትብብራችሁ ፈጣሪ በእያንዳንዱ ጭንቀታችሁ ላይ ትብብሩ አይለያችሁ ጋይሶች። በጣም ነው የማመሰግነው። እና ጋይስ ዛሬ ምን ሆኜ እንደመጣው ልንገራችሁ። ሁሌም ነው የምለው በነገራችን ላይ አረብ ሀገር ላይ እኔ ሳልሆን ሌላ ሰው ለውጭበታለሁ። ቢሆንም ግን እግዚአብሔር ይመስገን አልማረረም። ግን ወደ እኔ ስትመጡ እኔ ያደገኘሁበት በሽታ የምር አሁን ሴትዮዬ በጣም ተቀይራለች። አያችሁ ጋይስ፣ እንደዚህ ሆኜ በቃ ቁጭ ብዬ ነው የምሰራው። ቁጭ ብድግ እያልኩ ነው የምሰራው። አያችሁ ጋይስ፣ ውስጡን በፕላስቲክ ሐኪም ቤት መሄድ ስለማልችል ውስጡን በፕላስቲክ ጓደኛዬ በፕላስቲክ ጠቅልይና ሻሽ ሰሪበት ብላኝ የሻሽ አስሬበት። አያችሁ ጋይስ፣ በጣም ነው የሚያመኝ እግሬ፣ በጣም ማለት ነው። እንዲህ ፈታው አያችሁ ጋይስ፣ በጣም ያመኛል በደንብ አድርጎ ማለት ነው። እና ማዳሞች ስሰሩላቸው ነው እንጂ እንደዚህ አመመኝ ስትሉ በተአምር አይወዱ፣ በተአምር ማለት ነው። እና አሁን ላይ በጣም ጨንቆኛል። የሆነ በቃ በነገራችን ላይ ምንም አይኑረኝ ላኪኝ እያልኳት ነው ሴትዮን። ብሩንም ራሱ ሰውዬው ካልሰጠከኝ አትስጠኝ፣ ሀገሬ ብቻ ልሂድ፣ በሰላም ልግባ ነው ያልኩት። ይኸው ሁላችሁም መሬባዎች ታውቃላችሁ፣ አረቦች አመመኝ ሲባሉ አይወዱም አይደል? በቃ እኔ የሆነ በማልቀስ ራሱ አይኔ ሊበላሽ ነው። ሳያችሁ አይኔ ሁሌም ነው ማለቅስበት እና እያመመኝ ነው። ከዚህ በላይ ደግሞ ከሚያመኝ ሀገሬ ቢሄድ ነው የሚሻለኝ ጋይስ። ሀገር መሄድ ይሻላል። ቢያንስ ሀገር ላይ የገቢ ምንጩ ምንም ባይኖር ቢያንስ ሰላም አለ፣ ራስን ተኝቶ ማዳመጥ አለ። አሁን ሴትዮ የውሸቴን ነው የመሰላት እንደዚህ ግሪን እኔ የሆነ ተገልጾ የሚታይ ቢሆን ባሳያት ደስ ይለኛል። ግን አረቦች ወደዳችሁም ጠላችሁም ጋይስ፣ አረብ የሚወዳችሁ ጤነኛ ሆናችሁ ስትሰሩ ብቻ ነው። ውዴታ ሳይሆን በቃ ሊያሰራችሁ የሚፈልገው። እኔ አሁን ሰዎቼ ብር ስላለኝ ነው እንጂ ወዲያው ይልኩኝ ነበር ሀገሬ ወዲያው። ሌላ ደግሞ አረብ ሀገራት ቢሆን ችግር የለባቸውም ነበር። ኢትዮጵያ እዚህ ዱባይ መሆኑ ነው። ዱባይ ውስጥ ያው ታውቃላችሁ ሰራተኛ ብር ሳይሰጥ መሄድ አይቻልም። ቢያንስ ከቤት አወጥተው ቢወስዱ ኤርፖርት ላይ ጮኬ ማስያዝ ይችላሉ። ያን ብለው ነው እንጂ ያሳፍሩ ነበር። እና ጋይስ በዚህ አጋጣሚ ለዚህ ግሬ መድኃኒት ካላችሁ እንትን በሉ ንገሩን። በጣም ነው የሚያመኝ እግሬ። ይኸው እግሬ ከታመመ ቆይቷል፣ ግን ማንም ያዳምጠኝ የለም። ማለት እናት ቤት አይደል፣ እናት ቤትን ሲመቻች ነው። ይሄ ከነሱ ጋር መኖር በራሱ አንድ ጭንቀት ነው። አስሬ ምንም አይረዱም ጋይስ፣ ምንም አይረዱም፣ ምንም አይረዱም። ይናገራሉ በደንብ አድርጎ፣ ምንም አይረዱ። እና ጋይስ እግሬን በጣም እያመመኝ ነው። መድኃኒቱን ካወቃችሁ ንገሩኝ እንደው ስለፈጠራችሁ። በጣም ነው እግሬን ልፈታው ልዘረጋው የሚያመኝ። እንደው ሀቅ ለመናገር ይኸው ራሴ በቃ እንደምንም ዋጥ እያደረኩት እነሱ ከሚያኮርፉ ስራቸውን ለስራ ብዬ እሰራለሁ እንጂ ጋይስ ሀቅ ለመናገር በጣም ነው የሚያስጠላው። በጣም ማለት ነው። አንዳንዴ የሰው ቤት በእርግጥ ተለውጠንበታል፣ እኛም እናበዛዋለን። እኔም አብዝቼዋለሁ የሰው ሀገር ላይ ቢሆንም ግን አሁን ላይ በጣም ነው የሚያስጠላው፣ በጣም ማለት ነው። እና ጋይስ ራሳችሁን እየጠበቃችሁ ስሩ ጋይስ። ስንኖር ነው ሁሉንም ነገር ልንኖር የምንችለው ሲኖር ነው። ስለዚህ ጋይስ እባካችሁን ራሳችሁን እየጠበቃችሁ ስሩ። ለእኔም ጸሎት አድርጉልኝ እንዲሻለኝ፣ ደሞዜ እንዲሰጠኝ፣ ሰላም እንዲኖረኝ፣ ከቤተሰቦቼም ጥሩ ምላሽ እንዳገኝ። ተስፋ መቅረጥ ውስጥ ነኝ። በነገራችን ላይ ተስፋ ወደ መቅረጥ ውስጥ ነኝ። ለምን እንደሆነ ባላቅም ነገራቶች መንገድ እየሳቱብኝ ነው። ጸሎት አድርጉልኝ፣ ሰብስክራይብም አድርጉኝ፣ ላይክ ሼርም አድርጉልኝ። ሰዓት እንዲቆጥርልኝ በቃ የእናንተ ድጋፍ ያስፈልገኛል። ቪዲዮዬን እዩልኝ ጋይስ። በነገራቶች ሁሉ
አዋቂ የሆነው ፈጣሪ በህይወቴ ላይ እንዲቀድም ጸልያለሁ። ለሁላችንም ሰርተን በሀገራችን በሰላም እንድንገባ የፈጣሪ በጎ ፍቃድ ይሁን። ጋይስ በጣም ከባድ ነው። እኛ የአረብ ሀገር ልጆች በጣም ሰርተን መጨረሻችን ወይ ህመም ነው ወይ ምስጋና ቢስነት ነው። ማንም አያመሰግነንም። ማንም ሰርታችኋል፣ ለፍታችኋል፣ ቁጭ በሉ የሚለን የለምና ጋይስ በጣም ነው የምናሳዝነው። እንዳጠቃላይ የማዳም መሬማዎች የምር ሀቅ ለመናገር እኔ ቴዲ በዚህ ሰሞን በዘፈነው ዘፈን ላይ በጣም ነው መሬማ የሚለው ሙዚቃ የተመቸኝና ጋይስ ሁላችሁም መሪማዎች ራሳችሁን ጠብቁ። የሆነ ላፊ የሆነ መቆምን አሁን በፊት በጣም ለ24 ሰዓት ቆም ነበር። አሁን በየሰከንዱ ነው ስዘረጋውና ሳጥፋው በጣም ነው የሚያመኝ። በየሰከንዱ ነው እየተቀመጥኩ የምሰራው። ከዛ ሴትዮ ምን ትላለች? ለምንድን ነው የምትቀመጪው? በቃ ስልክ ነው የሚመስላት ስቀመጥ። ግን ያ አይደለም፣ እኔ ድካም ነው፣ እግሬን እያመመኝ ነው በጣም ከመቆም የተነሳ። የሰውነት ሚዛን አለ ጋይስ እና በጣም ነው የሚያሳዝነው የአረብ ሀገር ሴት መሆን ጋይስ። እና እንትን በሉ ራሳቸውን ጠብቁ። ደግነት አታብዙ። ደግነት በጣም ጥሎ አይጥልም በነገራችን ላይ ቢሆንም ግን ራሳችንን በሚጎዳ መልኩ ኢኮኖሚያችንን በሚጎዳ መልኩ አይደለም። ስንገባ የማንም ጥገኛ መሆን የለብንም። ራሳችንን መቻል ነው። ቤተሰብ በጣም ጥቅመኛ ነው፣ በጣም ማለት ነው። እናት እንኳን ብትሆን ጥቅመኛ ነች። ለምን ብትሉ ጋይስ ከልጅ ታበላልጣለች። አንዱ ልጇ የሆነ የብር እንትን ካለው ብልጫ ካለው ከአንዱ ልጇ አንዷን ታበላልጣለች። እናት እንኳን ሌላው ሰው ይቅርና ማለት ነው። ስለዚህ ቅድሚያ ለራሳችሁ ስጡ። እንደኔ ነገራቶች ሳታስቧቸው እንዳያመልጧችሁ ጸሎት አድርጉልኝ። የእግሬን ነገር አደራ። መድኃኒት የምታውቁ ካላችሁ እኔ እንዲያደረኩት ጓደኛዬ ነች። የኔ ቤተሰቦች ሐኪም ቤት ሊወስዱን ፈቃደኛ አይደሉም። ጸሎት አድርጉልኝ። ጸሎታችሁ አይለኝ። ሼር አድርጉልኝ፣ ሰብስክራይብ አድርጉኝ፣ ላይክ አድርጉኝ ጋይስ። በጣም ነው የማመሰግነው ለምታደርጉልኝ ክብርና ትብብር። በጣም ቴንኪ ወዳችኋለሁ። ባይ